ሰላም ሰላም ፋሚሊዎቼ እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ? እግዚአብሔር ሰላምታ ባላችሁበት ዝት በልልኝ። እንዴት ናችሁ? ሰላም ሰላም፣ እግዚአብሔር ሰላምታ ባላችሁበት ዝት በልልኝ እላችኋለሁ። እና ቤተሰቦቼ እንዴት ናችሁ? ቤተሰብ የሆናችሁ እንዴት ናችሁ እላችኋለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ። ሰብስክራይብ አድርጉ፣ ላይክ ሰብስክራይብ አድርጉ እና አበረታቱኝ። አብረን እናድጋለን፣ አብረን ወደፊት እንላለን እላችኋለሁ ውዶቼ። እና ሙቀት ደግሞ በጣም በጣም ከባድ ነው። ሽፍታው፣ የፊት መቃጠሉ፣ ውሃው እና እንደምታውቁት በጣም እየተቸገርን ነው ያለ ነው እና ውዶቼ እኔ እንዲህ ማደርገው ተቃጥዬው ነው። ሽፍታ አስቸግሮኝ ነው። ይሄ እንደዚህ ስናደርገው ቢያንስ ፊታችን ላይ እንዳይተበተብ ተብተብ እንዳይል እየተቃጠለ እንትን የሚለውም መዳት ያለን ልጆች እንዲጠፋ አድርገን ቆዳችን ስራችን አሁን እንደዚህ የሚወጣብን ብጉር ተብተብ ብሎ እንደዚህ የሚወጣብን ይከላከልልናል ማለት ነው። ይሄ በረዶ ማለት በረዶ በጣም አሪፍ ነው። በጣም በጣም እነሱ ራሳቸው ያው ፊታቸው ቲማቲም የሚመስላቸው ፊታቸው ላይ ራሱ ይጠቀሙታል። ምክንያቱ የእነሱ ጽድት ያለ ነው ምንም ቢሆን፣ እኛ ግን ያው ሙቀቱን ስላለመር ነው እንትን ይልንብናል ማለት ነው፣ ይወጣብናል እና ውዶቼ በጣም ከባድ ነው። የሰው ሀገር ስንት ነገር ያበላሻል። ፊታችን፣ መልካችን፣ ፀጉራችን በዚህ ሙቀት እየተበጣጠሰ እየተራገፈ በጣም እያስቸገረ ነው እና ውዶቼ ከባድ ነው እና በጣም ከመባል ከባድ ነው ሩሁ ያለ እና በጣም ይከብዳል እላችኋለሁ ወገኖቼ። እና ቢያንስ በረዶ ተጠቀሙት፣ ሌላ ነገር ሳይሆን በረዶ ተጠቀሙት። በረዶ በጣም አሪፍ ነው፣ ተጠቀሙት እላችኋለሁ ወዳጆቼ። በረዶ በጣም አሪፍ ነው እና ለምንድን ነው አሪፍ? ፊታችን ላይ የተተበተበው እንዳይበዛ እንዲቀንስ፣ ፊታችንን እንዲጠራ ትንሽ የተወሰነ ነገር ለውጥን እንዲኖር ያደርጋል ማለት ነው። ቅጥል ያለው እንደዚህ ሙቀቱ ፀሐዩ እንደዚህ የሚያቃጥለው ይቀንሳል ማለት ነው እና በቀላሉ ቤታችን ውስጥ በምናገኘው ብንንከባከብና ብንጠቀም የተሻለ ነው ብዬ አስባለሁ ወዶቼ። በረዶ ፈላጃ ውስጥ ሞልቷል፣ ፍሬዛ ውስጥ ሞልቷል። በቀላሉ ውስጥ በትንሹ ቢሆን እንኳን ሌላ ነገር እንኳን እንትን ባንል ባይመችንም ይህንን ነገር እያደረግን ራሳችን እናንከባከብ እላቸዋለሁ። እና ሌላ ነገር ደግሞ በጣም አሪፍ የተባለ ደግሞ ቲማቲም እና ስኳርም ጥሩ ነው ይሉታል። ያ አሪፍ ነው ይሉ እንትን ይላሉ ማለት ነው። እናንተም እስቲ ሰርታችሁ ተጠቀሙ። ያው እኔ ሞክራለሁ፣ ግን ያው ብዙ ጊዜ እንደዚህ ደጋግሜ እንትን አላልኩት ማለት ነው። ትኩረት አድርጌ አልሞከርኩትም። ይሄ ያው እንደዚህ የተቃጠሉ እንደዚህ እንትን ያለው ይቀንስልናል ልጆቼ። እና እራሳችን ሙቀት ቢሆንም ስራ ብዛት ቢሆንም ምንም ቢመጣ ራሳችን መጣል የለብንም ውዶቼ። ራሳችን መጣል የለብንም፣ ራሳችን መንከባከብ አለብን ብዬ ነው የማስበው። ጊዜ ለራሳችን መስጠት አለብን፣ ራሳችን መንከባከብ አለብን። ሁልጊዜ ያው ስራ ቢሆንም ያው በቻልነው አቅም ራሳችን ጣል ማድረግ የለብንም። በቀላሉ ቤት ውስጥ በሚገኘው ሰው ስንት ነገር ገዝቶ በስንት ሚሊዮን
ይሰራል አይደል እንዴ? እኛ ግን ቤታችን ውስጥ ያለው በቀላሉ በትንሹ ነገር የራሳችን እንትን አንልም፣ እንሰልፋለን፣ ማሰነፍ እንሆናለን። በቃ በህልጁ ጊዜ በእረፍታችን ሰዓት ፀጉራችንን ፊታችንን በቃ ሰውነታችን በቃ እንትን የምንለው ንጽህናችን መጠበቅ አለብን። ለምንድን ነው የምንወሳቀለው? ውስቅል ብን የምንኖረው ለማን ብለን? ምንም ይሁን ስራ ቢብዛ ጊዜ አይኖር። በቃ ካለነው ጊዜ ላይ ራሳችን ማንከባከብ አለብን። ራሳችን መጣል የለብንም። እኛ ከወደፊት ለመኖር አይደለ እንደምንሰራ ዶቼ ለመኖር አይደለ እንደምንሰራ እንዴ? ይችን ዛሬ እንደዚህ የምንፈጋትም ማለት ነው ስንኖር አይደለ የምንበላ ውዶቼ፣ ስንኖር እኮ ነው የምንበላ። እና ለመኖር ደግሞ ራሳችን መጠበቅ አለብን። በንጽህና በቃ ባገኘን በስንበላም ቢሆን የተወሰነ ነገር በቃ የሚጠቅመንን ነገር እንዴ ብስቅል ብለን ከሰው አውጥተን ከሰው ወጥተን ፊታችን ተበላሽቶ በሽፍታ በጥለ በስንት ነገር እንደዚህ ሆነን ለምን? በቃ በቻልነው አቅም ማለት ነው። በረዶ ደግሞ በጣም 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 አሪፍ ነው ውዶች። ያው እኔ እያደረኩት ማሳያችሁ እንድታምኑት ነው። የምታውቁት ታውቃላችሁ፣ በአብዛኛችሁ የምታውቁት ታውቃላችሁ፣ የማታውቁት ግን እመኑ እንድታምኑ ነው እያደረኩ ያለው ማለት ነው። ለራሴም ጥቅም ስለሆነ የሚጠቅመኝ ስለሆነ እንዴት እንደ ቀስቀስ እንደሚያደርጉ እኮ በጌታ ሰው ልክ ቅቤ እንደተቀባ ነው። አሁን ቅቤ ጭንቅላታችን ላይ ስንቀባ ሰውነታችን እንዴት እንትን እንደሚልም ማለት ነው ውስጣችን ገብቶ ረስ አድርጎ እንዴት ደስ እንደሚል ማለት ነው። ይህም ደግሞ ልክ እንደዛ ነው። ልክ እንደዛ ወዶቼ እና በጣም አሪፍ ነው። ተጠቀሙት እላችኋለሁ ወዶቼ። እኔ ቀልዴን አይደለም የምሬን ነው የምላቸው፣ እውነቴን ነው። ይሄ እንግዲህ ባይጠቅመኝ ነው እኔ ለውጥ ስላገኘሁበት አይደል እንደ የሚቀባው እንጂ ለእንትን አይደለም፣ ለራሴ ጥሩ ስለሆነ ለእናንተ ማለት ነው ብዬ ተስፋ አደርጋለሁ። በዚህ ሙቀቱ እንዴት እንደሚያቃጥል ታውቃላችሁ? እንዴት እንደሚያቃጥል እንዴት እንደሚያንገባግብ። ውሃው እንኳን ፊት መታጠብ አይቻልም፣ ሰውነት መታጠብ አይቻልም። ፀጉራችን ራሱን ያህን ፀጉሬን ለመታጠብ ራሱ በጣም እየትንትን እያልኩ ነው። ምክንያቱም ውሃው በጣም የሚያቃጥለው በጣም ማለት ነው። እንዴት ነው እንጂ እንዴት ቻላችሁት? ፈጣሪ ስንት ዓመት እንደዚህ የኖራችሁት እንዴት? ውይ ያረቢ ከባድ ነው እውነት እግዚአብሔር በጣም በጣም ነው የሚከብደው ሙቀቱ እና በዚያ ላይ ፀጉራችን ብጥስጥስ የሚያደርገው ፊት መታጠብ አይቻልም ውዶች። ይቻላል እንዴት እንደሚያቃጥል እኮ እንዴት እንደሚያቃጥል ማለት ነው። እኔ አልቻልኩትም የምሬን ነው። እና ከባድ ነው ውዶቼ። በቻልነው አቅም በቀላሉ ራሳችን እናንከባከብ፣ ራሳችን አንጣለ እና አሁን ራሳችን እንደዚህ ጥለን ወደፊት ምን ልናደርግ ነው እንዴ? በቃ ራሳችን በቃ እንትን ማድረግ አለብን እንዴ? አታውትም እንደዚህ ያለንበት አሮጊቶች ማለት ነው። እንዴት ሴትዬ አሁን ድክም ያለች ናት በጣም ማለት ነው። በእንትን ዱላ ይዛ ማለት ነው እየተሸከፈች ነው የምትሄደው። በግድ ነው የምትንቀሳቀሰው። እግሯ ምናምን ድክም ብላለች ኦልሬዲ ማለት ነው። በደንብ እንትን አትልም እና በግድ ነው የምትንቀሳቀሰው ማለት ነው። እንደዛም ሆነ ውዶቼ፣ እንደዛም ሆነ እግዚአብሔር የምሬን በጣም ነው የሚገርመኝ። ራሷን እንዴት እንደምትጠብቅ እንዴት እንደምትንከባከብ እንትን ትቀባለች፣ ኩል ትቀባለች ምናምን እንትኮኮላለች ምናምን ኧረ ፈጣሪ። ከዛ በኋላ ቅንድቧን ትቀነባለች፣ አይኗን ደግሞ ኩሏን ትቀባለች። እኔ አሁን እንደዚህ እርጅት አድርጎ እንትን እየሆንሽ ብዬ እኔ በጣም ግርም የሚለኝ ጎበዝ ነት እውነት ወይኔ ፈጣሪ ሰው በጣም ነው ራሷን እንዴት እንደምታንከባከብ እኮ ጽድት ምንት ነው የምታደርገው። ታነቃቀሻለች ራሷ እሷ ማለት ነው እንዴ ማለት በቃ አንዳንድ ሰዎች እንትን ነው። እኛ ደግሞ ገና በወጣት
በወጣትነታችን ገና ምንም ነገር ሳናይ እንደዚህ ራሳችን ፊታችን ተበላሽቶ እግራችን እንደዚህ ብሽት ብለው ጸጉራችን እንደዚህ ብሽት ብሎ በሙቀት በሻሽ ውስጥ ታፍኖ እንደዚህ ውስቅልቅልቅል ብለን ውዶቼ ስንት ነገር ይጠበቅብናል። ገና ስንት ነገር ይጠበቅብናል። እሱም ማስተዋል አለብን። ያው ጊዜ የለም ግን ስራ የሚበዛባቸው ሰዎች አላቸው። በጣም ከቢዚ ከመሆናቸው በፊት በጣም የሚበዛባቸው አለ። ግን በቃ ስልክ ላይ በምናሳልፈው ጊዜ በማይረባ ነገር ቁም ነገር የሌለውን ነገር ለወሬ ብለን ጊዜ ሰተነው ቁጭ የምንልበት ያ ነገር ትተን የራሳችን መጠበቅ በቃ እያየን እኮ ማድረግ እንችላለን። አሁን ስልኬ ቁጭ አድርጌ ነው ስልኬን አላስኩትም። በእርግጥ ስልኬን ቁጭ አድርጌ እንደዚህ አድርጌ እንደዚህ ለእናንተ እያወራሁላችሁ በጎን ደግሞ በአንድ ደግሞ እንደዚህ ፊቴን እንትን እያልኩ ማለት ነው። እንደዚህ ማለት ነው። እናንተን ደግሞ እያያችሁት በቃ ስልኩ እንኳን በቃ ጊዜ ስልክ ይናፍቃል። በእርግጥ በቃ ስንት ብዙ ነገር የምናይበት እንትን እንላለን። ግን በቃ ይሁን እንደዚህ በቃ ስልካችን ቁጭ አድርገን በእጃችን ደግሞ በአፋችን እያወራን በቃ ስልክ እያወራንም ይሁን ከማንኛውም ሰው ጋር ስልክ እያወራንም ይሁን ስልክ እያወራን ልክ እንደዚህ በቃ አስቀምጠን ነው እንትን ማድረግ እንችላለን ማለት ነው። እንደዚህ አስቀምጠን እራሳችን ጸጉራችን ከሆነ ፍትት አድርገን ከዛ በኋላ በቃ የሆነ ነገር ጸጉራችንን ደግሞ የሆነ ነገር ቀብተን እርጎ ቢሆንም እርጎ በጣም አሪፍ ነው። ልክ እንደ ቅቤ ነው። እርጎ ሞልቷል እዚያ ቤት ደግሞ እኛ ጋር ሞልቷል። አሁን እናንተ ጋር ኖሯል ብዬ ተስፋ አደርጋለሁ። እርጎ አይጠፋም ውዶቼ። እኔ በርግጥ ጸጉሬን እንትን አላልኩትም ዛሬ እና እርጎ አለ እና ምን ታደርጉላችሁ? እርጎውን ታደርጉና ቅብት ታደርጋላችሁ። ቅብት ታደርጋችሁ ከ30 ደቂቃ በኋላ ወይም ደግሞ ከአንድ ሰዓት በኋላ ትጥብ ትላላችሁ። በጣም አሪፍ ነው። ልስልስ ነው የሚያደርገው። ከዛ ቅቤ እንደተቀባችሁ ነው የሚቆጠረው ወዶች። ቅቤ እንደተቀባችሁ ራስን የሚያደርጋችሁ በጣም ማለት ነው። ወይኔ እኔን ተቀብቼ እንዴት ደስ እንዳለኝ በቅቤ እንደተቀባው ነው ውስጥ ራስ ያለ ቅስቅስ ስል እስከ ፈላጃ ጡታችሁ ተቀቡ ማለት ነው እና ወዶቼ እና እንደዚህ እርጎ ተቀብታችሁ ትጥብ በሉ። ከዛ በኋላ ፊታችሁን ደግሞ ቡና አድርጋችሁ ቡናና ህርድ አድርጋችሁ ብትቀቡ በቃ ለፊታችሁ እንትን ይላል ማለት ነው። ጽድት ያደርግላችኋል። እኔ በእርግጥ ሙቀቱ ከመጣ በኋላ ምንም ስችት ብዬ ተቀብቼ አላውቅም። በረዶ ብቻ ነው የተጠቀምኩት ማለት ነው። በረዶ ብቻ ነው የተጠቀምኩት። ምንም ነገር ተጠቅሜ አላውቅም። ባለፈው ግን የሆነ ቆይቷል። ከ6 ወር በፊት ነው ህርድ ተቀብቻለሁ። ያኔ ያው በጣም አሪፍ ነው። ለ2 ቀን ነው ተቀባው። ከዛ በኋላ ያው አንዳንዴ ይደክማል። ስጅት ጋር የራሳችሁን ትሰራዋላችሁ። እኔም በዛ በኩል እንትን ያልኩት ማለት ነው። አሁን ደግሞ ሙቀት ስለሆነ ሽፍታ አልቻልኩትም። ሙቀቱ ቅጥል ሲያደርግኝ ዛሬ ደግሞ እንደዚህ ሞከርኩት። ትናንትና ከተናተላ እንደዚህ ያደረኩ ማለት ነው። ሙቀቱ እንዲቀንስ እንትን እንዲልልኝ አደረኩት እላችኋለሁ ወዶቼ። እና እናንተ ሞክሩ፣ አድርጉ፣ ራሳችሁን አንከባክቡ፣ ጸጉራችሁንም ፊታችሁንም በቃ ጽድድት በሉ ውዶቼ። መደም ቅመሞቼ እንትን ራሳችሁን አትጣሉ እና ፊታችሁ ላይ ደግሞ እንትን እንዳይወጣ በቃ በቻላችሁ በቃ በቤት ውስጥ በባለው አድርጋችሁ ራሳችሁን ተከባከቡ። ራሳችሁን አትጣሉ እና ራሳችሁን ውደዱ። በቃ ጊዜ ሲጡ ለራሳችሁ። ምንም ስራ እኮ አያልቅም። የእውነት ስራ ያልቃል እንዴ? ስራ አያልቅም እንዴ? ስራ ካልተዋችሁት ትታችሁ ካልሄዳችሁት አያልቅም በጭራሽ። ስራ ጨርሼ ነው ራሴን ማንከባከቡ። ስራ ጨርሼ ነው ጸጉሬን የሚሰራው፣ መታጠቡ፣ ገላ የሚታጠበው፣ ፊት እንትን የምለው ስራ ከጨረስኩ በኋላ ነው ብላችሁ ካሰባችሁ ራሳችሁን ዙልቅጥ ብላችሁ ከሰውነታችሁ ትወጣችሁ ነው እንጂ የምትኖሩ መቼም ስራ ጨርሳችሁ ስራ ጭርስ አድርጋችሁ የራሳችሁን እንትን አትሉ። ግን ተው በቃ ዋናው አስፈላጊ የሚባለው በቃ ላይ መሰራት ያለበት ዋናው በቃ ያለ የተወሰነው ነገር እንትን ካራችሁ በኋላ ራሳችሁን ንጽህናችሁን በቃ ራሳችሁ ጽድት በሉና ከዛ ደግሞ ነገ ደግሞ የተሻላችሁን እንደዛው በቃ እንጂ እየተዋችሁት ነው እንጂ በጭራሽ ስራ አያልቅም። እነሱ ዝፍዝፍ ብሎ ይቀመጡ ይውሉታል።
እኛ 24 ሰዓት የእነሱን ቤት የእነሱን ምን እንፈትጋለን። ግን በቃ እንደዛም ሆኖ ምንም ነገር አያልቅም። ምክንያቱም ግድግዳ ይታጠባል፣ ስንት ጣራ ይታጠባል፣ ኮርኒስ ይታጠባል፣ ስንት ደረጃ ይታጠባል፣ ስንት ነገር ነው። እንዴት ነው የሚያልቀው? ከዛ በኋላስ ቤትስ ፈላጃስ፣ ከዛ በኋላ መሬቱስ፣ ከዛ ድሪሹስ፣ መስኮቱስ፣ ከዛ በሩስ፣ ከዛ ግቢውስ ምን ከዛ ብዬ ልጨርሰላቸው? ጀምሬ ልጨርሰላቸው? አንዳንድ ሰዎች እንኳን እንደው አንዳንድ ቤት እንኳን 1-4 ሰራተኛ አለ። እኛ አንድ ብቻ የሆናችሁ ብቸኛ የሆኑ ሰዎች እንዴት ነው የምንችለው? እነሱ እንኳ 2 መሆን እኮ በጣም አሪፍ ነው። በእርግጥ ያው ጸባይ አንዳንድ ሰዎች አይስማሙም እንጂ 2 መሆን እኔ 2 ሆነን ብንሰራ ደስ ይለኛል። ግን በእርግጥ ያው አንዳንድ ሰው አይስማሙ። ግን ደግሞ አንዳንድ ጊዜ ደግሞ ከ2 ከመሆን ብቸኝነት ይሻላል። እና ውዶቼ አያልቅም፣ ስራ አያልቅም፣ በጭራሽ ስራ አያልቅም። ስለዚህ በቃ የተወሰናችሁን ከሰራችሁ ተውት አድርጉት እንዴ። በቃ አለ ማለት ተውት አድርጋችሁ የሰላችሁ ሰው ደግሞ ሳይሆን በቃ የተወሰነ የራሳችንን እንትን እንበልና እንደዛ ቀስ በቀስ ስራችንም ማንከባከብ አለብን። ስራችንም እየሰራን ራሳችንም ደግሞ ማንከባከብ አለብን። እና ወዶቼ እንደምላችሁ ራሳችሁን እንዳጥሉ፣ ራሳችሁን እንዳንከባከቡ፣ ራሳችሁን ውደዱ። እግዚአብሔር ደግሞ ጤና ይስጠን። ከሁሉ በላይ ደግሞ ጤና ነው። ፈጣሪ ጤና ይስጠን። ጉልበታችን ይባርክልን። ጉልበታችን ይስጠን። የምንፈልገው ቦታ ያደርሰን። ለትልቅ በቀላል ዓለም በምንፈልጉበት ያደርሰን። በሰላም ወደ ሀገራችን ይመልሰን። ቤተሰቦቻችን በሰላም ይጠብቅልን። እና እኛንም ደግሞ ጤናችን ይስጠን። በርቱ። ወዳችኋለሁ። እግዚአብሔር ባላችሁበት እድሜና ጤና ይስጣችሁ። ህልማችሁን ያሳካላችሁ። እና አዲስ ለሆናችሁት ቤተሰብ አርጉኝ። ቤተሰብን የሆነ ነባሮችም ደግሞ ቤተሰቦች ያበረታቱኝ። ካጠፋሁት መልሱኝ። ትክክል ከሆንኩ ደግሞ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። መልካም ጊዜ እና በርቱልኝ። እኔ ወዶችን ጀግናዎች መዳም ቅመሞቼ በርቱልኝ። ወዶቼ ራሳችሁን አትጣሉ። ፈጣሪ እድሜና ጤና ይስጣችሁ። ህልማችሁን ያሳካላችሁ። በሰላም ለሀገራችን ያብቃልን። እና በቻላችሁ በየሃይማኖታችን ጸሎት እናድርግ። ጸሎት ከምንም በላይ አስፈላጊ ነው በአሁኑ ጊዜ። እዚህ አሁን እኛ ጋር አሁን በሁሉ ቦታ ጦርነት አለ በሀገራችን። እንደዛው እዚህ ላይ እንደዚህ በቃ ስንት ነገር የሚሰማው የሚወራ ነገር በጣም ነው የሚያስፈራው። በጣም የሚያስጠላ ነገር ነውና ጦርነቱ ምኑ በጣም ነው የሚያስፈራው ጊዜው። እና ውዶች ጸሎት አድርጉ። በየሃይማኖታችሁን ጸሎት አድርጉ። እግዚአብሔር ከእናንተ ጋር ሆኖ እሱ ጠብቃችሁ ህልማችን ያሳካል። እግዚአብሔር ለሰላም ለሀገራችን ያብቃልኝ። ወዳችኋለሁ። ስለሰማችሁኝ አመሰግናችኋለሁ። ባይ ባይ ውዶቼ፣ በሰላም ቆዩልኝ እና